እና ትምህርት እንዴት ነው አንቺው? ቆንጆ ነው አሴር። አንተ ግን ለምን እንደፈለከኝ እንኳን አልነገርከኝም። እኔ እንጃ ለምን እንደፈለኩሽ እኔም አልገባኝም። ማለቴ ካየሁሽ ስለቆየው ነው መሰለኝ በጣም ናፈቅሽ። አሴር ቆይ ምን ሆነሃል? አመመህ እንዴ? አንቺን ለመናፈቅ ግዴታ መታመም አለብኝ እንዴ? አይ እንደሱ ማለቴ ሳይሆን እንዲህ ስትሆን እኮ አይቼ አላውቅም። ለዛ ነው ግራ ይገባኝ። በህይወት የቀረብኳቸው ሰዎች ተምቹ፣ አንቺ እና ፋዘርዬ ናችሁ። እና በተለይ ደግሞ ከቅርብ ጊዜ ወዲህ ህይወቴ ሲሽከረከር የነበረው ባንቺ ዙሪያ ነው። እንዴ አሴር ቆይ ምን እያልከኝ ነው? ማታ ስተኛ ለመጨረሻ ጊዜ የማስበው ያንቺን እውነት ለማውጣት የዋልኩትን ውሎ ነው። በጣም እኮ ግራ እያጋባኸኝ ነው። እውነቴን ነው። ጠዋት ከእንቅልፌ ስነሳ የማስበው ስለ አንቺ ነው። በቀን ግን ስንቴ እንደማስብሽ ታውቂያለሽ? እሺ ስንት ጊዜ ታስበኛለህ? አንድ ጊዜ ብቻ ነው የማስብሽ። አንድ ጊዜ ብቻ? አዎ ከእንቅልፌ ስነሳ አንቺን ማሰብ ጀምራለሁ። ማሰብ ማቆሙ ደግሞ ስተኛ ነው። ታዲያ በቀን ውስጥ አንዴ ብቻ ማሰብ አይባልም? ወይ አሴር ሰሞኑን ትንሽ ብርቅህ ቀልድ ጨምረዋል። ቀልዴን እኮ አይደለም። ሁሉ ነገር ተፈቶ ስለ አንቺ እውነቱ ሲወጣ ያኔ በአንቺ ምክንያት እንዴት እንደተጨነቅኩ አሁን እኮ ነው የገባኝ። አንተ ልጅ ዛሬ በወሬ ልታሰክረኝ ነው መሰለኝ። ለማንኛውም ነሽ ትምህርት ቤት ላደርስሽና እኔ እመለሳለሁ። እሺ በቃ ያንኝና አቶ ኖላዊ እንዴት ነህ? እንዴት አደርሽ? እግዚአብሔር ይመስገን። እንዴት ነህ? እሺ ደህና ነሽ? ደህና ነኝ። ቁጭ በይ እባክሽ። ሳታስበው መጥቼ አስደነገጥኩ መሰለኝ። በጣም ይቅርታ። አይ መደንገጥ ሲሆን ግራ ገብቶኝ ነው። ምን እግር ጣለሽ? አንተ ማናገር ፈልጌ ነበር የመጣሁት። እና ታዲያ እኮ ሀንዬ ለአሴር ብትደውልለት ማንም እንዲያውቅ ስላልፈለግኩ ነው የመጣሁት። ምን ነው? ምን ሆነሻል? ባዩሽ የት ነው ያለችው? ማለት መታሰሯን አልሰማሽም እንዴ? እሱማ ሰምቻለሁ። የት ፖሊስ ጣቢያ ናት ብዬ ነው። እሱን እንኳን አላውቅም። እንዴት? ልጆቹ የት እንዳለች አልነገሩኝም። እባክህ የት እንዳለች ጠይቀህ ልትነግረኝ ትችላለህ? አዎ። ግን ምን ያደርግልሻል? ምን መሰለህ፣ ባዩሽን ከስር ላስወጣት ትፈልጋለሁ። ላስወጣት ትፈልጋለሁ? ለምን ሲባል? ይሄ ጸብ የኔና የባዩሽ ጸብ ነው። ማንም ጣልቃ ሳይገባብን ልንጨርሰው ፈልጋለሁ። እየቀለድሽ መሆን አለበት። ያናናት አልቀለድኩም አቶ ኖላዊ። በመካከላችን ማንም ጣልቃ እንዲገባ አልፈለኩም። አሁን እኮ ሰው ሳይሆን ህግ ነው በመካከላችሁ ይገባል። ህጉም ቢሆን በእኛ ጸብ እንዲገባ አልፈልግም። ቆይ ለምን? ምንም ቢሆን ባዩሽ የልጅነት ጓደኛዬ ናት። በእኔ ምክንያት ምንም አይነት ክፉ ነገር እንዲገጥማት አልፈልግም። እሱን መቼ ካደ? ግን ደግሞ ላጠፋችሁ ጥፋት መቀጣት አለባት። መቅጣት ካለብኝም እኔው ራሴ እቀጣታለሁ እንጂ አሳልፌ አልሰጣትም። እንዴት ነው ነገሩ? እንደው የኔ ያህል ምን ብታቀምስሽ ነው? ይኸውልህ አባት፣ አንተ የት እንደታሰረች ብቻ ጠይቀህ ንገረኝ። እሺ እንግዲህ